አለይኩም ወረህመቱላሂ ወበረካቱ። ሰላም የኢትዮጵያ ቤተሰቦቼ እንዲሁም ተመልካቾቼ እንዴት ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። ሁላችሁም በያላችሁበት ሰላምና ጤና ብዝት ይበላችሁ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ለሴቶች እህቶቼ ጠቃሚ የሆነ የሴቶች የንጽህና መጠበቂያ ሞዴስ ነው። እንግዲህ ከውጭ ሀገር ወደ ኢትዮጵያ ስንገባ የምንዘናጋው በርከት አድርገን አንይዘውም። ልብስ ምናምን፣ ሽቶን፣ ቅባቱን፣ ምኑን ብቻ ሰብስበን ሞዴስ ላይ ብዙም ላንይዝ እንችላለን። እና እህቶቼ ኢትዮጵያ ላይ ያለው ሞዴስ እንደ ውጭ አይደለም፣ አጭር ነው። ፓንት ላይ ስናደርገው ደግሞ አያያዝም ይላቀቃል እና በጣም ነው የሚያስቸግረው እና ጠቅላችሁም ስትመጡ ሊሆን ይችላል፣ ደርሶ መልስም ሊሆን ይችላል። እንደውም ሀገር ገብቼ ወዲያው እንደገባሁ አረግዛለሁኝ ልጅ ነው የምፈልገው ብለን ልንዘናጋም እንችላለን። ልጅ ያለ ስጦታ ነው። መድኃኒት ስለተጠቀም ስላልተጠቀም ሳይሆን ዝም ብሎ አላህ ሲሰጠን ነው። እና ካላረግዝ ደግሞ ብዙ ጊዜ ሞዴስ እንቸገራለን ማለት ነው። ደርሶ መልስም ብለን ከሆነ ደግሞ ለእህቶቻችን ልንሰጠው እንችላለን፣ ልንቀርም እንችላለን፣ አይታወቅም። እና መያዙ ይጠቅማል። ጠቅልለን እንገባለን፣ በቃን ብለንም ሊሆን ይችላል፣ ልንመለስም እንችላለን፣ አይታወቅም። እና መኖራችን አላህ ነው የያዘው እና ስንመጣ አስበንበት ተጠንቅቀን ቀኑን ለብዙ አመት ሲሰራ አሁን አንዳንዱ ጊዜው ያለቀበትን የምንገዛበት ጊዜ ያለ ሳናይ ግን ስንገዛ ጊዜው ረዘም ያለ ለ2 አመት ምናምን ብሎ የተሰራ አዲስን ስናገኝ በርከት አድርገን ያንን ቀኑን እያየን በብዛት ይዘን ብንመጣ እዚህ ስንመጣ ይጠቅመናል። እዚህ ወቃውም ውድ ነው። አንዷ እሽግ 100 ብር ነች። እንዲሁም ደግሞ ጥራቱም በጣም ነው የሚያሰቃያችሁ ሞዴስ እዚህ ሀገር ስትመጡና አሁን እያንዳንዱ ፈትቼ ላሳያችሁ ነው። ሶስቱም የተለያየ ነው ግን በጣም አጭር ነው። በዛ ላይ ከፓንታችን ላይ ቶሎ የመላቀቅ ሂደት አለው። ስብስቢልና ልብሳችንን ፓንታችንን ያቆሽብናል እና በጣም የምንቸገረው ነገር ሞዴስ ነው። በቃ ኢትዮጵያም ላይ ያሉ ሴት እህቶቼ በጣም የሚነጋገሩት ሞዴስ ላይ ነው። ዋጋው መወደዱ ብቻ ሳይሆን ጥራቱ እና ውጭ ሀገር ግን ረጃጅም አለ፣ ባጭሩ የሌሊት የቀን ተብሎ እንትን አለው ራሱ እና መርጠን የሚስማማንን ነው የምንገዛው። እዚህ ደግሞ አላርጅክም ታለብን እንደዛው ያሳክካልና በጣም አስቸጋሪ ነው። ብቻ አሁን እያንዳንዱ ፈትቼ ላሳያችሁ ነው። እንዲህ ከላይ ሲታይ ትልልቅ ሊመስላችሁ ይችላል። ተፈቶ ሲታይ ግን ትንንሽ አጫጭር ናቸው። ጎኑም ሰፋ ይላል። ትንሽ ፓንት እንደዚህ በተለይ ሰፋ ሰፋ ያለ ፓንት እርግጥ በእንትናችን ጊዜ ትንሽ ቀጠን ቀጠን ያለና ጠበብ ያለ ፓንት ብንጠቀም እንትን አይልም፣ ጠበቅ አድርጎ የመያዝ ሂደት ስላለው እንደዛ የምጠቀመው። ይህ ሁለቱን ፈታሁት። አሁን ሶስተኛዋ እሷ ትሻላለች። ሶስተኛዋ የሁለቱ በጣም ፓንት ላይ ይዝም ስታዩት ወንፊት ነው። ብዙም የመጠጣት እንትን የመያዝ አቅም የለውም። በቃ ስብስብ ብሎ ብቻ ያጋልጣል። በተለይ ኢትዮጵያ ላይ ደግሞ ብዙ ጊዜ ወደ ውጭ እንንቀሳቀሳለን ምናምን እና እንደ አረብ ሀገር ቤት አይደለም በየሰዓቱ እንትን ለመቀየር አይመችም። ብዙ ነገሩና ትንሽ አስቸጋሪ ነው እና ልብስ ምናምን ሰብስባችሁ ከምትመጡ የሚጠቅማችሁ በዋናነት ይሄ ሞዴስ ነው እና በብዛት ብትይዙ ወንድሞቻችን ለእህቶቻችሁ ለእናቶቻችሁ ብትይዙም ጥሩ ነው። ከውጭ ስትመጡ ማለት ነው። ነውር አይደለም ይሄ እና ያዙላቸው ለማለት ነው። ይሄ ሶስተኛው ትንሽ ከሁለቱ የተሻለ ነው። ወረቀቱን አሳያችኋለሁ። እንደ አጋጣሚ እንኳ ሳትይዙ ብትመጡ እንደ አጋጣሚ ቢያልቅባችሁ ምናምን የምትገዟትን አሳያችኋለሁ። እሷ አሪፍ ነች፣ ከሌላው ይሻላል። ብዙ ይመጣል ብዛት ካለብን እንዲሁም ደግሞ ረጅም ስለሆነ ስንተኛ በጀርባችን ምናምን ደስተን ታሏ አይወርድብንም። አልጋ ፍራሽ ምናምን አይበላሽም ማለት ነው።
ይህ ሶስቱም እንግዲህ ይሄንን ይመስላል። እችኛዋ አያችኋት ቀጠን ብላ ረዝም ያለች ነች። እጅ በጣም አሪፍ ነች። ከሁሉም እስካሁን ስጠቀም ካየሁት አሪፍ ነው፣ ይሻላል። እንትንነቱም ይሄው እንትን ነው የሆነ ጥጥ ነው እና ከላይም አይላጥምም ከፓንትም ደግሞ አይለቀቅም። በቃ እንደ ውጩ ናት። በደንብ ትይዛለች፣ አታሳቅቃችሁም። አሁን ይሄ ሁለቱ ላሳያችሁ ነው። ይሄንኛው ወንፊት ወንፊት ነው እንደምታዩት፣ ብዙም የመምጣት ሂደት የለውም። እንዲሁም ደግሞ ከዚችኛይቱ ጋር እንትኑ ራሱ ይለያያል፣ ስፖንጅነቱ ማለት ነው። አንድ አይነት አይደለም። ይሄ ሶስተኛውም እንደዛው ነው። ይሄንኛው ከመካከለኛው ጋር ተመሳሳይ ነው። ወረቀቱ እቺ የቀጭኗ ነች፣ ሮዝ ነው የምትለው እቺ ነች። በጣም አሪፍ። እንደው ኢትዮጵያ ላይ ስትመጡ ከሌላችሁ ሌላ ሞዴስ አትጠቀሙ። ይሄ አሪፍ ነው። በእርግጥ የሁሉም የሚስማማው እንትን ይለያያል። እኔ አሁን ውጭ ሁኔ አንድ ሞዴስ ብቻ ነበር የምጠቀመው፣ አላርጂክ ስላለብኝ ስለሚያሰከኝ ማለት ነው። ይሄ ሰማያዊው ደግሞ በጣም መጥፎ ነው። በአንድ ላይ ይዝም ይለቀቃል። አለርጂክ ላለብንም እንደዚሁ ያሳክካል ማለት ነው። ይሄም ቀዩ እንደዚያው ተመሳሳይ ነው፣ ግን ከሰማያዊው ቀዩም ትንሽ ይሻላል። በዋናነት ግን እችኛዋ ቀጭኗ እች በጣም አሪፍ ነች። እችን ብትጠቀሙ ልክ እንደ ውጩ ነው። ሌላ የውጩ ይሄ አሪፍ አሪፉ የተለያየ ሞደስ ከውጭ ሀገር አለ። የዛ ለምን ሀገር ውስጥ እንደማይገባ እንደማያስገቡት አላቅም። ሌላ ደግሞ ክሎሮክስ አይገባም ኢትዮጵያ የውጩ። ሌላ አሁን ሱፐር ማርኬት ብዙ ነገር ታገኛላችሁ፣ ግን እነዚህ ነገሮች አላገኘውም እስካሁን ማለት ነው። አዲስ አበባ ሊኖር ይችላል አይታወቅም፣ አላየሁም። ጊዜ ላይ ግን እኔ ያለሁበት አላገኘሁም እና ነው። እና ይሄን ይመስላል። ያው ሶስቱም ሲታይ ይለያያል። አንዷ ረጅም ነች፣ ተዳር ያላችሁ እንደነገርኳችሁ፣ የሁለቱ አጠር አጠር ይላል ማለት ነው። እና ይህን ይመስላል። ሴቶች እህቶቼ በዋናነት በጣም ኢትዮጵያ ላይ አንገብጋቢ ስለሆነ የያዙት ይጠቅማችኋል ማለት ነው። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ።